አልተቀመጥክም እዚህ ጋር ሩታንም ትመስላለህ እዚህ ጋር ሜላንም ትመስላለህ የአብርሃምን ውጤት ማለት ነው ጫፉናት ነካውም ልንገር እሱ ምን በራሱ አንተም ይሄ ፎቶ የማን ነው ይሄ ፎቶ የማን ነው አንቺ ሩታን ያገዝኳት ስለሆነ ነው እዚህ ጋር ያዙልኝ አንድ ቀጥላውን ሂድ እሺ ቀጥል ምንድነው ይፈልጋል አላወራም ምንድነው ሩታን ያገዛት እንደሆነና ከሩታ ጋር እንደነበረ እዚህ ጋር ያወራ ነው ከሩታ ጋር ከነበረ ደግሞ ምን ልትሆን ከኤርሜላ ጋር በምን ሂሳብ ተገናኘ ሳይሆን የታሰረው ማለት ነው ራሱ ዝም ብለሽ ነበር እዚህ ጋር ግልጽ ነው ማውራት ያለብን ምን አገባሽ አንቺ ይሄ ቤት እኮ የኔ ቤት ነው አንተ ከኤርሜላ ጋር ነበር እያናገርሽ ያለሽው ማንን እንደሆነ ጠንቅቀሽ ወቂ ከኤርሜላ ጋር ነበር ካልነበርክ ማጨላም ሰላም የቴዲ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔን ያው ማታቆኝ ካላችሁ እንግዲህ የቴዲ የቅርብ ጓደኛው ነኝ ዛሬ በቴዲ ቤት ተከስቻለሁ እንግዲህ ያው የመጣውበት ጉዳይ ደግሞ ትንሽ የሆነቻ ነገር ገጥማኝ ነው ማለት ከቴዲ ጋር የሆነ ነገር ማውራት የምፈልገው ነገር ስላለ ያንን ነገር ደግሞ በራሱ ቤት የራሱ ቤተሰቦች ያዩት መጠየቅ የምፈልገው ነገር በሙላ መጠየቅ ስለምፈልግ እንግዲህ በዚህ ቤት ተገኝቻለሁ ምንድነው ትንሽ ያልሆነ ነገር ጭምጭምታ እየሰማው ነው የሆነ ቻሉ ባልታ ነገር ሰምቻለሁ መስማት ብቻ ሳይሆን ከመረጃ ጋር ነው በቃ በፎቶም በመናምን አይቻለሁ ያ ምንድነው ቴዲና ሄርሜላ ግንኙነት አላቸው እንዴት አላቸው ከየት መጥቶ ምናምን እኔም ግራ ገብቶኛል በጣም ማለት ነው ማለት ከዚህ በፊት ያው ጠላት እንደሆኑ በማል ጸብ እንደሆኑ ምናምን አቃለው ማለት በፊት ነው የሚተዋወቁት ሄርሜላና ቴዲ ከዛ በኋላ ግን በጣም ብዙ ነገር ተፈጥሮ ብዙ ነገር እንትን ብሎ ያላቸው ነገር በጣም ከባድ ጸብ ውስጥ ገብተው ተጣልተው እንደተለያዩ አቃለው ከዛ በኋላ ግን በምን ይገናኙ እንዴት አንድ ይሆኑ አላቅም ብቻ አብረው ሰሞኑን ታማ ቡታጅራ በመጣችበት ሰዓት ወይ ደግሞ ለእረፍት ጠፍታ በመጣችበት ሰዓት እንግዲህ ከሱ ጋር አብረው እንደታዩና አብረው እንደነበሩ የሆነ መረጃ ሰምቻለሁ ማለት ነው ስለዚህ ያንን መረጃ እንዴት እንደሆነ እንዲነግረኝ ይፈልጋለሁ ከኔ ጋር በጣም እንገናኛለን እንግባባለን ብዙ ነገር እናወራለን ከሩታ ጋርም እንደዛው ከሩታ ጋርም ይደዋወላል ያው ጓደኛ ናቸው የድሮ ጓደኛ ናቸው ያው የሆነ እንትኖችን እንነጋገራለን ሚስጥሮች ሊሆኑ ይችላሉ መረጃዎች ሊሆኑ ይችላሉ እና ከኛ ጋር ወሬ እየለቀመ ሄዶ ያቀብላታል ይሁን ምን ይሁን አላቀም ግን ከኛ ጋር የሆነ እንደ ከሷ ጋር ይገናኛል ይሄ እኮ ጠላት ነው ማለት ነው ለኛንም ሊጎዳ ይችላል ምክንያቱም እሷ ለኔ ትልቅ ጠላቴ ናት ያንን ነገር እኔ አሁን ቀጥሯለሁ ቤተሰቦች ይምጣና ማለት ነው ከሱ ጋር ምን እንደሆነ ግንኙነታቸው በምን ሂሳብ እንደተገናኙ ማውራት ፈልጋለሁ እኔ አሁን ለነበደል ስታደርስብኝ ስታሳስረኝ ምን ስትለኝ እሱ አብሯት የሚነጋገር ከሆነ ያሁላ ነገር ሲደርስብኝ እንደዝም ብሎ ያያል ሲቀጥል ደግሞ ያሁላ ነገር ተከስቶ በምን ጉዳይ ከሷ ጋር ተገናኙ ይሄ ነገር ለኔ በጣም ጥያቄ ፈጥሮብኛል ምናልባት ከርግዝናው ነገር ጋር የተገናኘ ነገር ሊሆን ይችላል ምናልባት እኔ የተጠራጠርኩት እንደዛ ነው ወይ የሆነ ነገር ምናምን ቆስቲ እሱ ከሆነ ላንሳው ሄሎ እሺ የደረስክ ነው እየጠበቅኩ ነው ቅድም የቀጠርኩ ቦታ እሺ እና ቤተሰቦች እንግዲህ አሁን እሱ ነው ቀጥሬው ነበር መጀመሪያ ተቀጣጥረናል ከዛ በኋላ ነው ካሜራማኑን ይዤ መጣሁት አሁን ይምጣና ምን ማለት እከዳለው ምናምን ብሎ አያስብም ምክንያቱም እከዳለው ቢል በጣም ብዙ መረጃ አለኝ ፎቶ አለኝ አብረው ያሉት አብረው ቁጭ ብለው ሻይ ቡና ሲሉ ምናምን ማለት ነውና ወላ በመኪና ማለት ነው አብሮ ሲሸኛት ምናምን ሁላ በደንብ ፎቶዎች አሉኝ ያን ደግሞ እንግዲህ የሚያቅሰው ነው ለኔ መረጃውን ያቀበለኝ ማለት ነው ስለዚህ ያን ጉዳይ ምንድነው ስልኩ ሲጠራ ትንሽ ሐሳቤን ሰረቀኝ መሰለኝ ያ እንትን የተገናኙበት ሚስጥር ማለት ነው ምናልባት ከርግዝናው ጋር የተያዘ ሊሆን ይችላል አንድ ሁለት ደግሞ አላቅም ብቻ ሁለተኛ ትንሽ ከአብርሃም ጋር ሱና አብርሃም ጸብ ናቸው
ብዙ ነገር ሰሞኑን እንደውም ከካሜራም ጠፍቷል እንደዚህ ከሚዲያ ጠፍቷል ያ ምንድነው ትንሽ ያለ መግባባት ውስጥ ገብቶ ያው አብርሃም አሳስሮት ነበረ ለረጅም ጊዜ ታስሮ ነው የወጣውና ያንን ያው እሱ መናገር አልፈለገም እኔ ደግሞ ምንም ነገር ውስጤ መቋጠርም መደበቅም ስለማልችል ማለት ነው ያንን ነገር እኔ ያው እንግዲህ ይፋ አወጣሁት ማለት ነው እሱ ግን እስር ቤት መሆኑን እስከዛሬ ድረስ አልተናገረም እና ይሄንንም በምን ምክንያት እንዳሳሰረው ሲቀጥል ደግሞ ስለ ሄርሜላ እርግዝና አልፎ ተርፎ ደግሞ የሁለቱ አንዴት አንድ ሆኖ የሚለው ነገር ይምጣና ማለት ነው አንድ ላይ አውርቼ ፍለፊት ያፍረጥርጥልን እኔ እዚህ ሚዲያ ላይ እናንተ ቤተሰቦች ፊት በምን ጉዳይ እንዴት እንደተገናኘ እንድትጠይቁልኝ ማለት እንዲናገር ፈልጋለሁ በቃ ለእናንተ እንዲያወራው ፈልጋለሁ እኔ ያውላ ነገር ስታደርስብኝ የሱ እጅ አለበት ወይ ነው እሱ ከሩታ ጋር ወዳጅ ሆኖ ከሩታ ጋር ይደዋወላል ከሩታ ጋር ብዙ ነገር ከሩታ ጋር ወዳጅ ሆኖ እንዴት ነው ከሄርሜላ ጋር ሄዶ ሊገናኝ የቻለው በምን ሂሳብ ነው ከሄርሜላ ጋር እሺ ከሄርሜላ ጋር ከተገናኘ ደግሞ ለምን ለኔ ሚስጥር አርጎ ሰው እስኪ ነግረኝ ድረስ ለምን ለኔ ሚስጥር አርጎ አቆየው ስለዚህ የሆነ ሴራ አለ ማለት ነው ከጀርባው ያንን ደግሞ ይምጣና ፍለፊት እናውራው ሲቀጥል እየመጣም ስለሆነ ያለውን ነገር ጠይቋለሁ እናውራ ናና ምን ካሜራ መያዙ ማለት ምንም አይደብርም በእርግጠኝነት ያው የራስህ ነው እየተጠቀምሽልሽ እንደ ባለቤት እንዴት ነሽ ኖርማል ነው ሰላም ነው ደህና ነኝ ሁሉ ሰላም ነው ቤተሰቦች እንዴት ናችሁ ረጅም ጊዜ ቆየው ያው መሀሉ አይነገርም አካውንቴ ተመቶ ነበር ተዘግቶም ነበር ኖ ተዘጋ አካውንቴ ተዘጋ ምናምን አትበል ቀጥታ እስከ ዛሬ ያልመጣበትን ነገር ግልጽ እንድትናገር ነው የምፈልገው አካውንቱ ምንም አልሆነም ኖርማል እየሰራክ ነው በማል የተቋረጠው እዚህ ጋር ፍርድ ቤት አይደለም ያለው ይኸውልሽ ማየት ሰማያለሽ ፍርድ ቤት አይደለም ግን ማለት ነው ሚስጥር አርገ የደበከውን ነገር ማለት ነው እኔ አንተ ከመምጣት በፊት ነገር ቤተሰብ ሌላ ነገር አይደለም አካውንቴ ያው ታስሮ ነበር ያንን ደግሞ ማን እንዳረጋው እንዴት ለምን እንደሆነ አካውንቱ ሳይሆን የታሰረው ማለት ነው ራሱ ዝም ብለሽ ነበር እዚህ ጋር ግልጽ ነው ማውራት ያለብን ምን አገባሽ አንቺ ይሄ ቤት እኮ የኔ ቤት ነው አይደል አንተ ቤት እኮ ግልጽ ለምን ተዋሻለህ ደጋደም እኮ ነግሬያቸዋለሁ ስለምንም አያገባሽም ስለኔ እኮ ምስክርነት እኮ አልጠራሁሽም ችግር የለውም ማውራ ምስክርነት አልጠራሁሽም እሺ አውራ ስለዚህ አንቺ ማውራት አስፈላጊ አይደለም ብለሽ ማለት እኔ ነበርክበትን አንተ ከመምጣት በፊት ነግሬያቸዋለሁ ለረጅም ጊዜ ጠፍተህ የነበረው በምን ምክንያት እንደሆነ ቤተሰብ በጣም ይቅርታ ስለ ሁሉም ነገር ለረጅም ጊዜ ጠፍቻለሁ የጠፋውበት ያው በግል መወጣው ነገር ቢሆንም አንዳንድ ተራ ግለሰቦች ምናልባት በማይ ዙሪያ ያሉ ሰዎች ሊሆኑ ይችላሉ ወደል ቢጤዎች አሉ እነሱንም ደግሞ በጊዜው ልክ አስገባቸዋለሁ እነዚህ ሰዎች በማይሆን መረጃ የማይሆን ሜሴጅ በማስተላለፍ አካውንቴ እንዲዘጋም ጭምር የማስደረግ ስራ ተሰርቶ ነበር ነገር ግን እለፈው ያው ጠንካራ ቤተሰብ አለን በዙሪያችን ብዙ ሰው አለ የኛም አቅም ታይቶ ያለውን ነገር ማስለቀቅ ይችላል በቃ አካውንቴን አለ እንጂ አካውንቴን ያው እሱ ነው እስር ቤት ያለው አሁን ለማንኛውም ይሄን እንድታብራራ ሳይሆን የጠራው አሁን ለራሴ ጉዳይ ነው የጠራው እኔ ዳዳ አይደል የቀጠርኩ እሺ ቀጥ ምንድነው ስለዚህ እኔ ወደ መጣውበት ጉዳይ ብንገባ ይሻላል ማለት ነው ይሄንን ነገር ሌላ ቀን ራስ ለቤተሰቦች በደንብ አብራርተ ቡርቅቅ አርገ ምናምን ተነግራቸዋለሁ እሺ በጣም ይቅርታ ቤተሰብ ዝም ብለሽ በማይመለከትሽ ነገር አትዘበራርቂ ይሄን ነገር ያደረገው አብርሃም ነው አይደል አብርሃም ደግሞ ሁለት ቤት እዚህና እዚህ እየተጫወተ መኖር አይችልም የመጨረሻችን ይሆናል ይሄን ነገር ደግሞ ያረከው ለምንና እንዴት እንደሆነ አውቃለሁ በቃ ከሩታ ጋር ለምን ቅርብ ሆኖ ሰራ ምናምን ለምን አገዛት በዛ በብቸኝነቷ ሰዓትና አንተ ሜዳ ስትንዘላዘል እውነቱን ስላወጣው ያዛችሁልኝ ቤተሰብ አይመለከትሽም አንቺ እኔ ነኝ እያወራለሁ ስለማይመለከትሽ ነገር ዝም በይ በቃ አንቺ ምንድነሽ አንቺ ሩታን ያገዝኳት ስለሆነ ነው እዚህ ጋር ያዙልኝ አንድ ቀጥላውን ሂድ እሺ ቀጥል ምንድነው ይፈልግ አላወራም ምንድነው ሩታን ያገዛት እንደሆነና ከሩታ ጋር እንደነበረ እዚህ ጋር ያወራ ነው ከሩታ ጋር ከነበረ ደግሞ ምን ልትሆን ከሄርሜላ ጋር በምን ሂሳብ ተገናኘ ከሄርሜላ ጋር እዚህ ለረፍት በመጣይ ሰዓት ያው ታግታለች ምናምን ተብሎ ሲወራ እሷ እዚህ እሽኮሎሊ ስትል የዛኔ አብረሃት ነበርክ
በምን ሂሳብ ተገናኘ? እሱ መረጃ አለኝ። የት ነው ያየሽ? እኔ በመረጃ ነው በወሬ አይደለም። በወሬ ነው ዝም ብለሽ ነው ይኸውልሽ ምዘበራርቂ። አንተ ከሄርሜላ ጋር ነበር እያናገርሽ ያለሽው ማንን እንደሆነ ጠንቅቀሽ ወቂ። ከሄርሜላ ጋር ነበር ካልነበርክ ማጨር ጥያቄ ነው። ስነ ስርዓት ይኑርሽ በመጀመሪያ ደረጃ። ስነ ስርዓት እያወራሽ ያለሽው ማይ ቴዲ ነው። ገብቶሻል? ቴዲ ማለት እንደዚህ ላይ ተራ ነገር አትጠይቂኝ። ቴዲ አጼ ቴዎድሮስ አይደለም። ተራ ነገር አትጠይቂኝ። ተራ ነገር አትበል። አልነበርክም አንተ ከሄርሜላ ጋር ነበርክም? ነበር ካልነበርክም እኔ አይተሽኛል እንዴ ነው ምናምን ከምትል አዎ ነበርኩ ወይ አልነበርኩም? አዎ እኔ በነገራችን ላይ ወሬ አይደለም እሺ ማውራው ወሬ ሳይሆን እኔ ከመረጃ ጋር ነው እሺ። ይሄ ፎቶ የማን ነው? አንቺ ምርጥ ዲዛይነር እና አቀናባሪ ነው። የምሬ ነው የምልሽ። ወድጄዋለሁ። ተው እንጂ አይደል? ይሄ አሁን ምን ያደለውን ብለህ ልትክርና? እኔ አሁን እኮ የሚያስጨንቀኝ ነገር አይደለም። ቢሆን እንኳን የሚያስጨንቀኝ ጉዳይ አይደለም። ሰምተሽኛል? እንኳን እንደዚህ አይነት ተራ ነገር ከከሊት ጋር አብረህ ነበር፣ ከከሌ ጋር አብረህ ነበር ምናምን ለኔ ሚዛን የሚደፋ ነገር አይደለም። ትይዙልኝ ነገር ምንድነው? እዚህ ጋር ከሩታ ጋር ያስመሰለ እንደሚኖራል እዚህ ጋር ከኔ ጋር እንደዚህ ያስመሰለ ከኛው ጋር እንደሆነ ሆኖ ነው አብሮን እየዘለቀ ያለው። ከዛ ግን ከሄርሜላ ጋር ፎቶ እያሳየሁት እየካደ ነው። ስለዚህ ይሄ ሰው ማለት ነው ጤነኛ አይደለም ወይ ደግሞ ከሄርሜላ ጋር ሌላ ችግር አለበት ማለት ነው። ችግር ከሌለበት ይሄ የራሱ ፎቶ ነው አይተዋል። መንቶ ወንድም አለ ሌላ ብለሽ የሰራሽው ሊኖር ይችላል። አሁንም እየካደ ነው። አንቺና ማን ነው ጀሌዎችሽ? አሁንም የምታረጉትን ነገር እጃችሁን ብትሰበስቡ ይሻልሻል። ማይ በሰላም መኖር ጀምረን ነበር አይደል? ስለዚህ አሁን ደግሞ ነገር ስራክ ነው። ስማኛለህ? ለምን እንደሆነ ተቀላ አንተ አንዱን መርጠ እዚህ ጋር አልተቀመጥክም። እዚህ ጋር ሩታንም ትመስላለህ፣ እዚህ ጋር ሜላንም ትመስላለህ። የሱ የአብርሃምን ውጤት ማለት ነው። ጫፉን አትነካውም። ልንገርህ እሱ ምን በራሱ አንተም በራስ ነው። ግን ማለት ነው አሁንም ትክክለኛ ነገር ካላወጣ ለአብርሃም አንቺ ትከለከለለሽ። እኔ ለአብርሃም አልከላከልም፣ አይመለከተኝም። ግን ማለት ነው ዋጋ ትከፍልበታለህ። አሁንም ደግመ ዝም በል። አሁን እስር ቤት የመቀመጥ አይደል እንትን ያለ ገና ከዚህ በላይ ደግመ ማለት ነው ዋጋ ትከፍልበታለህ። ከዚህ በኋላ ብታወሪኝ እንኳን አላወራሽም። ስነ ስርዓት ይኖርሽ። ሰምተሽኛል? ምን ታወራለህ? ለአብርሃም ተከራካሪም ልትሆኛቺ ልታድኙማቺ። እሺ ገብቶሻል? ይኸውልህ እንስማማ፣ አንድ ነገር እንስማማ። አንተ ሀቀኛና ትክክለኛ ሰው ከሆንክ ማለት ነው ለምን ፎቶውን ከሷ ጋር መሆንህን መካድ ለምን አስፈልገ? ሰው እኮ በአጋጣሚ ሊገናኝ ይችላል። ፎቶ ሰርተሽ ሊሆን ይችላል። እኔ ካንተ ፍለጋ ነው የምሰራው። ምን አቅልሻለሁ? አንቺ ምን እያልከኝ ነው? ምን አውቃለሁ? ስለምን እንደምታወሪ ራሱ የምታወሪው ነገር ጠፍቶብሻል። እኔ በጣም እያንዳንዱን ነገር እንደው ማረጋውን ምን ማለት ነው ጠንቅቄ ማቅሰው ነኝ። ልንገራ እማረጋውን እመሆነውን ነገር ጠንቅቄ ማቅሰው ነኝ። ማይ ምንም የምታውቂው ነገር የለም። በማታውቂው ነገር ነው። ሰምተሽኛል? በጣም አታላይ አጭበርባሪ ሰው ነው ሲጀመር። አዎ እኮ እኔ አንተ እያንዳንዱ የምትሰራው ነገር ማለት ነው እያስመሰልክ ነው። በጣም ውሸታም ሰው ነህ። ማይ በጣም ተሳስተሻል። በዚህ በመታወሪው አንደበትሽ ግን በጣም ትጸጸችበታለሽ። ሰሞኑን በእኔን እንደዚህ ታረግጅክ እንደነበረበት አሁንም ማለት ነው ከርግዝና ጋር እውነትም አርግዛ ከሆነ እያንዳንዱ ነገር ትናንትና ሆስፒታል ሄጄ የሄርሜላን እርግዝና እንዳሌለ ምን በደንብ አረጋግጬ ነው የወጣሁት። ያን ነገር ወይ ደግሞ አብራችሁን ያሰራችሁት አንተ እዚህ ብዙ ሰዎችን ታውቃለህ፣ ብዙ ዶክተሮችን ታውቃለህ። አንተ ገብተህ ማለት ነው የእርግዝናውን ውጤት እንዲቀየር ምንም የሌለባት ልጅ እርጉዝ ናት ተብሎ እንዲወራ ያንን ስራ አንተ ነው የሰራህላት ማለት ነው። በቃ ለዛ ነው የተገናኛችሁት። በገንዘብ ነው የደለለች ወይስ ምን አስነክታ ነው? እስቲ ማለት አሳምና በአንዴ ወደሷ እንድትመጣና እሷ እንድታግዛት ያረጋች? እስኪ ንገረኝ፣ ምንድነው ያስነካች ነገር? ገንዘብ ነው? ገንዘብ ደግሞ ሊሆን አይችልም። ፊትን ለምን ታሻለህ? አውራ። አንተ ሀቀኛ ከሆንክ አውራ። ለምን ፊትን ታሻለህ? አይ ምን እንደሆነ ታውቂያለሽ? በቃ እኔና አንቺ ሁሉ ጊዜ ተገናኝተን መጣላት የለብንም። ስለ እውነት አንድ እውነት የምነግርሽ ነገር ቢኖር ማለት ነው ሩታ ስትጎዳ ማለት ነው መቼም ማየት እንደማልፈልግ አንቺም ልክ የዛን አይነት ስሜት እንዳለሽ ታውቂያለሽ።
ኤርሜላን ደግሞ ዓለምንም ነገር አልቀረብኳትም እኮ ዓለምንም ነገር አልቀረብኳትም። ሰምተሽኛል? አሁን የተፈጠረውን ነገር ታውቂያለሽ። እርጉዝ ናት ተብሎ የተወራውን ነገር ቢያንስ የአብርሃምን መደናገጥ አይተሻል። ቢያንስ ወደ ቤቱ መመለስ ካለብን ማለት ነው የትኛውንም ነገር ላደርግ እንደምችል ነገርሽ ነው። ወደ ቤቱ ማንም እንዲመልስ አንፈልግም። ያበቃለት ጉዳይ ነው። እሱ የትም ተልከስክሶ መጥቶ አንቀበለው። እኔ አሁን እሱ ነግረኛ አይደለም። አሁንም ወደ ቤቱ መልሷለሁ ሊመጣ ነው። እሺ ስለዚህ እኔ ኤርሜላን በዛ ልክ ላግዛት ወይም የኤርሜላ ወገን ሆኜ ኤርሜላን ልደግፍ ፈልጌ ምናምን አይደለም። በፍጹም እንዳታስቢ። ላደርገው የምችል ሰው አይደለም። እንደዛ አይነት ሰውም አይደለም። ገብቶሻል? እሺ ቀጥል። እየሰማሁህ ነው። ቀጥል። እኔ ሩታን ለማገዝ ነው በቃ የሩታን ህይወቷን የሚታደጋት ነገር ነው። ሁሌ እኮ ይሄን ነው ሁሌ የምትለኝ ሩታን ላግዝ ነው፣ አብርሃምን ላግዝ ነው፣ አብርሃምና ሩታን አንድ ላደርግ ነው ምናምን። ሁለቱን አንድ ልታደርግ ከሆነ በድብቅ ምን ታረጋለህ? እኔ ሌላ ነገር ለምን ትሄዳለህ? ሌላ ወሬ ለምን ታወራለህ? ሄርሜላ ጋር ምን ልታረግ ተገናኘ? ዋናው እንዲህ ስለሆነ ነው። አራት ነጥብ በቃ። ኤርሜላን እኮ እውነቱን ያ ሁሉ ነገር ሚስጥር ያዝረከረክናት እኮ እህቷን ካለችበት ጉድጓድ አውጥተን እንደሆነ ታውቂያለሽ እኔና አንቺ። ስለዚህ ለምን እከተያለሽ? ለብቻዬ ስለይ እኮ አንቺ ስላለሽ እኔማ ባገኛት ታውቃለሽ። ፊት ለፊት አትቆምም። ባገኛት ደግሞ ምን እንደማደርጋት ታውቃለሽ። ለምን ለሩታ እስቲ ነው አይደል ይሁሉ ዋጋ ምን ከፍለው አይደለም? አሁንም ሻንተ ለሩታ ዋጋ ለመክፈል ነው ኤርሜላን ያገኛት። ከዛ ውጪ ምንም አይነት ሚስጥር ወይም ኤርሜላን ለመርድ ምን አይነት ውሸት ለአሁን ሳሳየን አይደለም። ለምን አልክ? በዛ ልክ አልተረዳሽኝማ ወይም አትረዳ በቃ እምፈልገው አላሰብኩ። አንደኛ ነገር እንዲህ አይነት ፎቶም ይኖራል ብዬ አላሰብኩም። ሳይው ወርድ ደንግጫለሁ። ካላወቀው ያና ክልግግሬን እንደምትከተሉኝ አላቅም ነበር ባይዞ። አዎ ለጊዜው ግን ማለት ነው ለጊዜው እኔ ኮንክ አጣርቻ አቀኛ ኮንክ እኮ ምንም የሚመጣብህ ነገር የለም አይደል? ነገ እንገናኛለን ደግመን ይሄው በዚሁ ቤት ነገ አብረን እንመጣለን። አጣርቼ ማለት ነው። ሌላ ችግር ካለ ደግሞ ቀሌተን ይዤ እዚሁ ቤት እኔም ማለት ነው። ኧረ እኔ ምንም አይነት ችግር እንደዛ ከሆነ እስከዛ ድረስ አብረን መሆንም ስለማንችል ደህና ሁን። ማይ እደርስበታለሁ እያንዳንዱን ነገር